እንደምን አሉ አቶ ስጦታው? እግዚአብሔር ይመስገን። ደህና ዋሉ? እግዚአብሔር ይመስገን። በሰላችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምን እየሰሩ ነው ከዚህ? እዚህ ባቄላ ወይም ምርጥ ዘር የሚባል ዘርቼ እየተንከባከብኩ ነው ያለው። ድምጽ በላ እየተንከባከብኩ ነው ያለው። ይህ ምርጥ ዘር ነው የሚባለው። ምርጥ ዘር ግብርና ያመጣውን መመሪያ በመመሪያው መሰረት ነው የተዘራው እና እየተንከባከብኩ ነው ያለው። በጣም ጥሩ። ጥሬው በጣም ይለያል። አልፎ ያጅ ሁሉ እያደነቀው ነው። አሁን እዛ ያለው ጥሬ እንዴት ነው እያለ የተለየ ሁኔታ ማህበረሰቡ በጣም አድንቆታል እና ጥሩ ተሞክሮ ነው። ምን ግብዓት ተጠቅመዋል? ስንት ሄክታር ይሆናል? እናመሰግናለን። ይህ በሄክታር ደረጃ ሄክታር አይሞላም። ነገር ግን መሬት ከማብዛት ዘመናዊ አርሶ አደርነትን ወይም ቴክኖሎጂን መጠቀም የተሻለ ነው የሚሆነው። አሁን በሄክታር ደረጃ አይሞላም። ነገር ግን ትንሽ ነው መሬቱ። ግን በግብርና በሰጠነ ስልጠና መሰረት በመስመር ነው የዘራሁት። ምን ስልጠና ነው የተሰጠው? ስልጠናው በመስመር ዝሩ ይላል፣ ማዳበሪያ ተጠቀሙ ይላል። በጣም ጥሩ። አዎ፣ ይሄ ለጸረ ተባይ ደግሞ ታሽቶ የሚዘራል። ያን ሁሉ ተጠቅሜ ነው የዘራሁት እና በጣም የተለየ ነው። ቁመቱ ከኔ በላይ ነው። እኔ ሜትር ከ80 ነኝ ለምሳሌ። ይሄ ግን 2 ሜትር ይሆናል ብሎ ተብሎ ይታሰባል። አያያዙ ከታች ይዞ ነው ታች ይዞ እስከ ላይ ነው ይዞ ያለው እና መንግስት ግብርና ያመጣውን ነገር መጠቀም በጣም እንደሚጠቅም ከዚህ መረዳት ይቻላል። በጣም ጥሩ እና ይሄ የሚገርም ነው። አንዱ ቆባ ራሱ እስከ 4-5 ይይዛል። እስከ 4-5 ነው የሚይዘው አንዱ ቆባ። ነገር ግን ይህን የሚሆነው ደግሞ እንክብካቤ በጥራት ያስፈልገዋል። እንክብካቤ ማለት ይሄ ለምሳሌ ይሄ ሊወድቅ ነበር፣ በጣም ስለተመቸው ሊወድቅ ሲል ይሄን የቱ ይሄ ማገር የተጠቀምኩት ይሄ ሊወድቅ ነበር። ይሄ በጣም ቁመቱ ስለሄደ ሊወድቅ ነበር። ይሄን ማገር ተጠቀምኩ፣ እንጨት ሰጠሁት ድጋፍ። እንዳይወድቅ ነው? አዎ እንዳይወድቅ። እዛ በኋላ ይህ ስለያዘው ያኛው መውደቅ አይችልም። የቱ ይህ በዛኛው የሚቀጥለው። አዎ እዛ ታች ደግሞ ሰጠሁት እና አሁን እንደዚህ ጎንበስ ሲል መሬት አልያዘም። ሁሉም ይዟል። እንደዚህ ነው አያያዙ። ሁሉም እንደዚህ ነው እና ሲስተማቲካሊ ስልጠና ያስፈልገዋል በአጠቃላይ ገበሬው ይህን ለመጠቀም። በጣም ጥሩ። ስለዚህ ከዚህ ምርት ምን ያህል ኩንታል ያገኛሉ? ከዚህ ምን ያህል ነው ስፋቱ? ስፋቱ የሄክታር ግማሽ ነው። የዚህ ሄክታር ግማሽ ነው። ቢያንስ አሁን ያሰብኩት ከ20 ኩንታል እስከ 27 ኩንታል አስቤዋለሁ። እዛ በላይም ሊወጣ ይችላል። በጣም ጥሩ፣ በጣም ጥሩ። እኔም በጣም ሳየው